ዛሬ ማለት ነው ወይዘሪት ሰላምን ፕራንክ ልናረጋት እንዴት ፕራንክ እንደምናረጋት ስንደርስ ነው እናሳያችሁ ሌትስ ጎ እኔ ብለህ ወንድሜ ትልቅ ቂጥ ካላት ሴትና ቂጥ ከሌላት ሴት ቆንጆ ፊት ካላት ቂጧን ትመች ቆንጆ ፊት ካላትና ቂጥ ካላት ትልቅ ቂጥ ካላት ሴት ትልቅ ቂጥ እንዴ ግብዳ ቂጥ ማለት ግብዳ ቂጥ ማለት ነው አይደል? አዎ ግብዳ ቂጥ እንደዚህ ያለ ማለት ነው። ቆንጆ ፊት እንዴ ወደ ያሰብክበት ነው እንዴ? ታጣጋብ እኮ ነው እዚህ ያለው። እስኪ ቆይ አሁን ክረምት ነው አይደለ? ክረምት ነው። ጥያቄ ነው። ሰላም ጥያቄ የጠየቁት ነው። እሺ አሁን ክረምት ነው፣ ብርድ ነው። ከቆንጆ ፊት እና ትልቅ ቂጥ በቃ ግብዳ ቂጥ ያላት ሴት አልወድም። ቆንጆ ፊት ወንድሜ ጎበዝ ናልሳም ናንቺ ምን ነው ታይ አልፈልግም። ምን ነው አቁነጠነጠኝ። አንቺ ልጅ አረገሽ እንዴ? ምግብ አማረኝ። ደግሞ ብር እንዳታወጭ ብሎኛል። እና አምራምሮ ይተውሻል። ሰላም ነኝ እንሂድ። ምን ነው አንቺ ግን 2 ቀን ነው እንደምትክጂኝ? አሁን ዛሬ 3ኛ ቀን። ባለፈው ፕሮሚስ ገባሽልኝ፣ ለሁለተኛ ጊዜ ፕሮሚስ ገብተሽልኛል ማለት ሰላም ጋብዥኝ እያልሽ ባልሆነ እኔ ማረ ዛሬ እጅ ከፍንጅ ነው ውዴ። ነገሩ እንደዛ ነው። የምርሽ ነው? አዎ በቃ የምርሽ ነው ሰላም? አዎ የምሬን ነው። እሺ ጥሬው ይቅር፣ ሌላ ነገር ነይ። እኔ እኮ ያልሽ ነገር ጥሬ ስጋ ነው የምትይኝ? ጥሬ ብር ነው የምትይኝ? እሺ በቃ እጋብዝሻለሁ። ሰንና ቤሪ እየጠበቁን ነው። ታይ ሰን ካሳማማ ችግር ነው ውዴ። ብር እንዳታወጪ እየተባልኩ ስለሆነ አሁን ነይ። እሺ ጋብዥሽ ብገላገል ይሻልሻል ማሪ። ለእኔና ስላንተ ምንም ነገር አታስብሽ? ስለምን አስባለሁ ጅል እያት እና ለምን አትነግራትም? ባክሽ እፈራታለሁ። ቆይ እኔ ልንገርልህ። ዛሬ ገና ጥሩ ሐሳብ አሰብሽ ጓደኛዬ። እዚህ ቆይ እሺ። የጓደኛው ወጉ ይድረስ። እቺ እናት አንዴ ላናግርሽ። አቤት። እዛ ጋር የተቀመጠው ልጅ ይታይሻል? አዎ ይታየኛል። ምን አድርገሽ ነው? ምን አደርገዋለሁ? አልገባኝም። እና ለምንድን ነው እንደዚህ የሚጠላሽ? አልገባኝም። የሰረቅሽው ነገር አለ? ሌባ ነበረች እያለኝ ነበር። ምን ሌባ? እኔ ነው? እና ደግሞ ለምንድን ነው እንደዚህ የምትመናቀረው? አላቀውም እኮ። ምንድነው የምታወሪው? አላቀውም እኮ ሰውየውን። ይህ ምን አይነት ነው? ጉልጭም የመሰለ ሰውዬ። በእናትሽ ሰው ሳይታወቅ ይጣላል። እኔ ግን አድናቂሽ ነኝ። እሺ ግን እሱን ጥሪልኝ፣ ማናገር ፈልጋለሁ። እሺ እጠራልሻለሁ። ይመጣል። እሺ ያናግርሻል። ምን አለች? መጥቶ ያናግረኝ፣ ግንባሬን ይሳመኝ ብላለች። አንተም ተመችተሃታል። የስ ይሄን አበባ ስጣት። ምን አይነት ሰው ነክ? ስለኔ ምን አቀ ነው እንደዛ ያወራክ? ሳማት ብላኝ እኮ ነው። ምን አይነት ጉልጭማ የመሰለ ሰውዬ ነው። ሲያስጨራሽ ይስመኛል። ሰራሁለት የታባቱ እኔ ያለው ሌላ ሴት የሚያው። አንቺ ምን አባሽ ነው ያልሻት? ቆይ ባልሰራልሽ። ዛሬ ሰድን ኢንተርቪው አድርጊው ባላችሁኝ መሰረት ኢንተርቪው ላደርገው ነው። ወንድሜ ኢንተርቪው ላደርግ። እሺ ሰን ምን አይነት ጸባይ ነው ያለው? ለምሳሌ ከምን ጥሩ ጎኔ ክፉ አይደለሁም። በጣም ትሁት ነኝ ስላችሁ ለሰው መጥፎ ነገር አላስብም ማለት ነው። ሀምብል ነኝ በጣም። እሺ መጥፎ ጎንስ? መጥፎ ጎኔ ያው ደረቅ መሆኔ ነው። ፊት ለፊት ነው የምናገረው፣ ደረቅ መሆኔ ነው። እሺ ምን አይነት ምግብ ደስ ይላል? ድርቆሽ ፍርፍር ወይ ደግሞ ሳላድ ነገር። በዚህ ዓለም እንዲርቅ የማትፈልገው ነገር ምንድን ነው? እግዚአብሔር። እሺ ከእህቶችህ ማንን ነው የምትወድ? ሁላቸውንም አልወዳቸውም። እኔን አትወደኝም? ሰማችሁ አይደል? እኔ እዚህ ቁሜ ሁላቸውም ወዳቸዋለሁ። ስቀልድ ነው። ማን አላቸው? እኔን አስበልጠኝ። ሁላችሁም እኩል ናችኋል። በእድሜ ከሆነ አስበልጥሻለሁ። ታላቅ ስለሆነ እምቢያው ወንድም አልፈልግም። ቀጣይ ጥያቄ ካለች ተወው። እሺ ቀጣይ። እሺ ምን ማድረግ ያስደስትሃል? ብቻዬን መሆን፣ ዝም ማለት። ከኔ የምትወደው ጸባይ? ታዛዥ ናት በጣም። እሺ ነው የምትለው፣ እምቢ ማለት አታውቅም። እሺ ነው የምትለው፣ ታዛዥ ናት።
አመሰግናለሁ። ከኔ የምጠላው ጸባይ ልናገር ፊት ለፊት ነው የምናገረው። ከሷ የምጠላው ጸባይ ማለት ነው የምጠላው ጸባይ ማለት ነው ፈሪ ናት። ትፈራለች። እንደምትፈታ አይደለችም። ፈሪ ናት። በጣም ሸሜኛ ናት እና እሱን ነገር አልወደውም። እሺ ወንድሜ እና ሌላ እንድጠይቅላችሁ የምትፈልጉት ነገር ኮሜንት ላይ አስቀምጡልኝ። አመሰግናለሁ። ለቀጣይ ጥያቄ ያመቻችሽ ነው እና ለቀጣይ እጠይቅሃለሁ። አይ እጨርሻለሁ ጥያቄ። ኧረ ወንድሜ ትጠይቅልኛለህ። አልሰማህም። ነገ ከጋበሽኝ እመልሳለሁ። በቃ ነሐሴ 5 ጋብዝሻለሁ። አመሰግናለሁ። አልፈልግም። የፍስለታ ጾም ስለሆነ ነው ጋይስ። መግቢያው ነው ጭራሽ ጾም ነው። ጾሙ ነው። አይ በቃ የምር ጋብዝሻለሁ ቅዳሜ። እንዴት ልትታመኝ ትችላለሽ ነው? ለቃልሽ የተገኘሽልኛል። አይ ጋብዝሻለሁ። እሺ አሁን ወደ ኢንተርቪዋችን እንግባ። ገርዳሜ ነኝ ብለሽ ታስቢያለሽ? ኧረ አይደለሁም። ስማ ለምን መኪና ስለሌለሽ ነው? ለመግዛት አላሰብሽም? ገርዳሜ አይደለሁም፣ መኪናም አለኝ። ስለ ፍቅርም ታስቢያለሽ? አይ ወደዛ አትዙሪ እና ይመልሽላቸው። ፍቅር ጥሩ ነገር ነው እና ጥሩ ነው። ተፋቀሩ ተፋቀሩ። ሰልምንሽ ነው? ውይ ወይኔ በዚሁ መጣሽ። በጣም ያሰለችን ጥያቄ ነው ግንስ እኔ አውቀዋለሁ። እኔ ከምናገር አንቺ ተናገሪ። ብርድ ይበርዳል። አዎ ብርድ አለው። ታሪሽ ነኝ ነኝ አልሰማሽም። ትኩስ ነገር ትጠጫለሽ። ትኩስ ነገር አዝልሻለሁ። ትመልሻለሽ። አይ እንደዛ በሆነ ጊዜ እናሳውቃቸዋለን። እንደዛ ይሻላል። በረደኛው ይሻላል። የወንድሜ ምስት አላወጣሁሽም። በቃ ቡና እንጠጣለን። በቃ እሺ ቡና እንጠጣለን። ወጪ ታወጫለሽ ለቀን ውሎሽ? ትልቁ ወጪ የምግብና ቢያንስ በትንሹ 2000 አወጣለሁ በቀን 2000 ብር ታወጫለሽ ለምግብ ብቻ ማለት ነው። ያ ራይድ ነው። ብዙ ጊዜ ራይድ ሳይሆን ብዙ ብር የሚያስወጣኝ ምግብ ነው። ያው እንደ ብዙ ነገር ያዘዝኩ አርምቶ። ኦኬ ምን ማድረግ ያዝናናሻል? ውይ ማሪ ይኸውልሽ በቃ እኔ አንድ ነገር ነው ደስታዬ ጋር አንድ ነገር ነው አታችመንት የተደረገው። ሰርቼ ብር ሳገኝ ያስደስተኛል። ስሰራ ያስደስተኛል። በቃ ስሰራ ያስደስተኛል። ከዛ ሞር ደግሞ ደስታው ከብሩ ጋር ሲሆን ብሩ ሲመጣ ካሽ ሲመጣ ካሽ ጋር ያለሽ ግንኙነት አይሆንም ማለት ሳይሆንም ከባድ ነው። ምን አይነት መኪና ነው መንዳት የምትፈልጊው? እንግዲህ እኔ ገርዳሜ አይደለሁም። እሺ ኢማጂን ደግሞ ጅዋገን እኔ ብነዳው ምን ያህል ሊያምርበት እንደሚችል ሰው ጅዋገን ነው በቃ። ስለዚህ ሰኒ ይገዛልሻል ማለት ነው። እኔ መሰለኝን ነው። እኔ ወንድሜ ይገዛልኛል። ታባቱ ማን ይገዛልኛል ታዲያ እሱ ካልገዛልኝ? ስለዚህ ፍቅረኛሽ ነው ማለት ነው። አይ ፍቅረኛ ብቻ አይደለም እኮ ስራ መኪና የሚገዛው። ኦኬ ጓደኛም ይገዛል፣ ባልደረባው ይገዛል፣ ለቤተሰብ ይገዛል። ብዙ ነገር አለ ሲገዛ ማለት ያው ትንሽ ብሩ ከፍ ቢልም የመኪናው። ሰላም ምን አይነት ጸባይ ነው ያለሽ? እውነት ለመናገር በጣም ትክክለኛ ጥያቄ ነው ያነሳሽው። ምክንያቱም ለኔ ለራሴ ጸባይ ያስቸግረኛል። ይሄ ነው ብዬ ጸባይ መናገር አልችልም። እንደ ሁኔታው ነው የሚወሰነው የኔ ጸባይ። ለማንኩበት ነገር በጣም ደረቅ ነኝ። ላይክ ወደ ኋላ ምን ነገር አይደለም። ላይክ የሚሄድበት መንገድ በጣም ሩቅ ነው። ለሰው የማይታይ ላይክ ለራሴ ራሱ የምገረምበት ነገር አለ። እንዴና አረፍቱ እንዴና አምልበት ምንም አለው። ትልቁ ነገር ምንም አዲስ ነገር የለም ብዬ ነው ማምኑ። ዝቅታም ከፍታም ለኔ ልዩነት የላቸውም፣ ያው ናቸው። ፍቅረኛሽን ቢያደርግ ነው ሬድ ፍላግ የምትሰጪው? ላይክ ሬድ ፍላግ ቺቲንግ አሁን ሬድ ፍላግ ተብሎ እንትን ሊል አይችልም። ምክንያቱም በጣም ወሳኝ ነገር ስለሆነ ማለት ነው። ሶ ማያከብረኝ ከሆነ ደግሞ በጣም ትልቁ ነገር የማይሰራ ከሆነ ማለት ምንም ህልም ከሌለው ዝም ብሎ ጀለስ በልቶ የሚተኛ ምናምን ነገር ከሆነ አስፈላጊ አይደለም ያ ሰው ለህይወት። ኦኬ ለነገ ለመቀየር ተስፋ ከሌለው ማለት ነው። የለውም ያ እንደዚህ ዝም ብሎ የሚኖር ከሆነ ማለት ነው። እና ደግሞ ሌላኛው ምንድነው? እሺ እግዚአብሔር ይመስገን የኔ እንደዛ አይደለም እንጂ ብዙ ጊዜ ክለብ የሚወጣ ከሆነ ሚዝናና ከሆነ ቤስት ፍሬንድ ምናምን እያለ ሴቶች ምናምን ካሉት አይሆንም። ሜን ፖይንት ያ ታስ ለውበትሽ ምን ያህል ወጪ ታወጫለሽ? ውይ በስማ ሊሚት ስልሽ
በጣም መቆጠብ አልፈልግም። ለራሴ ላይ በጣም ኢንቨስት ማድረግ ፈልጋለሁ። መልበስ ፈልጋለሁ፣ መዘነጥ ፈልጋለሁ። ላይክ በጣም ሊሚት መሆን አልፈልግም ራሴ ላይ። ሶ ትልቁ ኢንቨስትመንቴ ራሴ ላይ ነው ማለት ነው። ባለሁበት ሲቹዌሽን ኢንቨስትመንቴ ራሴ ላይ ነው። ብር አወጣለሁ በደንብ ማለት ነው ለራሴ። ከዚህ ዓለም ላይ የሚገርምሽ ነገር በቃ ይገርመኛል የምትይው ነገር ምንድን ነው? በጣም ብዙ የሚገርሙኝ ነገሮች አሉ፣ ግን የፈጣሪ ስራ ያስገርመኛል። ምክንያቱም ባልጠበቅኩት ነገር ብዙ ነገር ተደርጎልኝ ስላገኘሁት በጣም የፈጣሪ ነገር ያስገርመኛል። መልካም ሰላም የወንድሜ ሚስት። ግን ምግቡ እናቴ ይሄ ሁሉ አስለሽፈሽ እሺ በቃ ገብዝሻለሁ። ቅዳሜ ልጋብዝሽ አልፋ ጨርጨር በቪዲዮ አስደግፌ ካልጋበዝሽኝ አካውንት ላይ ዛሬም ፖስትሻለሁ። የምርሽ ነው? ዛሬም ፖስትሻለሁ። ጭራሽ አልባሌ ቦታ ላይ ነው የሚያዛ ይሄ ቪዲዮ በዚህ ቪዲዮ ወስናለሁ። አይ የምር በዚህ ቪዲዮ ወስኛው ማለት ነው። ጨርጨር ይኸውልሽ የኔ ተከታዮች ማለት ነው ሊያወጡት ይችላሉ፣ ሊያስወጡት ይችላሉ፣ አይታወቅም። ቫይራል ሊያደርጉት ይችላሉ። ወይ ደብረ ዘይት ወስድሻለሁ ወይ ታይወሱ እኔ ጥሬው በመጣልኝ ጥሬው ጥሬ አንቺ የምትወጂው ስንት ጥሬ ነገር የምትወጂው ጥሬ ገንዘብ ትወጃለሽ፣ ጥሬ ስጋ ትወጃለሽ። ጋይስ የዛሬ ኢንተርቪዋችን ይሄን ይመስላል። እናመሰግናለን። ቻው። ተሰናብቻችሁ ሰላም ባባይ። ቤተሰቦቼ አታሳፍሩኝም፣ ቫይራል አውጡት። ይሄ ጥሬ እኮ በቃ ላማለች በሆነ ላይ ሆነ እኮ እና ተጃየር ላይ ተንጠሬ ገንዘብ ለሰጥሽ ይሁን ትግሪል ነው። እሺ